ወላሂ አላቅም። እንደኔ ክለቤን የሚወድ የለም። በጣም ነው የምወደው ማንቸስተር ዩናይትድ። መቼም ግን አያልፍለትም። በቃ በእንደዚህ ያለ አስተዳደር መቼም አያልፍለትም። እንዲሁ ጨጓራችን እየተቃጠለን እንሞታታለን እንጂ ማለት ነው። ማንቸስተር ዩናይትድ ማለት ነው ከዚህ በኋላ 20 ዓመት ይፈጅበታል። 20 ዓመት ማለት ነው ማለት ነው። ሰበር ዜና፣ ሩበን አሞሪም ከማንቸስተር ዩናይትድ ስራቸው ተባረሩ። ሌላው የሚባረር አሰልጣኝ እስኪመጣ እንግዲህ እንኳን ደስ አላችሁ። ይኸው እንደፈራሁት አባረሩት። ቢያንስ እኛ ደጋፊዎቹ እንኳን አናሳዝናቸው፣ ቢያንስ አናሳዝናቸውም። የእውነት እኔ አሁን ተሰምቶኝ ነው የማወራው። ስለ አሞሪም አይደለም፣ ይሄ ስለ ማንቸስተር ዩናይትድ ነው። ምንም ያልተጠና ስራ። አሁን ጃንዋሪ መሀል ላይ መጥቶ አሰልጣኝ ማባረር ምን ይሉታል? ያውም በዚህ ስኳድ ደና ስኳድ እንኳን ሰጠ። ምናልባት ምክትሉ መጥቶ ሆነ ጠጋግኖ እንደምንም ያስኬዳል እንዳትል የማይሆን ስኳድ ነው ያለን። ማን አይታችሁታል? ቤንች የሌለው ስኳድ፣ ግማሹን ለሀገሩ ግማሹን በጉዳት አተናል። በዚህ ስኳድ እንኳን እንዲሆነ ቢያንስ አቻ እየወጣ ምን እያለም አስከፊ ደረጃ ላይ አይደለም ያለው። ይሄን ሰውዬ ለማባረር ምክንያታቸው ምንድነው? አሲዳ ሙላ ተጫወቱብን በነፍሳችን። ወይኔ በስማም፣ እነዚህን ሰዎች ራሱ ለቃቅሞ ማባረር ነው። ዩናይትድ ይሸጥ፣ አሁኑ ይሸጥ። የአረቡ ሰውዬ ይሻለናል፣ ምንም ቢሆን ያ ይሻለናል። ብቻ ማንቸስተር ይቅደም። ግን እነዚህ እያሉ ወዴት ይቀድማል? አሲዳ ሙላ ትይ። ሰበር ዜና፣ አሞሪም ተባረረ። ማርያም በኢየሱስ ከማንቸስተር ነው አይደል? አሞሪም ምን ላይ ነው የሰማው? ተባረረ። ምን ላይ ነው የሰማው? ኢንተርኔት ላይ ወጥቷል። ወለ አረ በእግዚአብሔር ወይኔ አሞሪም ማን ይመስልባል? አንተ ዘርፋን እስከጨርስ አትጠብቅ። ወይኔ እጁ ተንቀጠቀጠ። አይዞህ አንተ እንዴ ተባረርከው? ልጅ ነው እንግዲህ ይህንን ቪዲዮ ማለት ነው ፖድካስት መሀል እዚህ ቀረጻ መሀል ሆነን ነው ሩበን አሞሪም ከማንቸስተር ዩናይትድ ተባሯል። እኔ ይባረር ምናምን ብዬ ቪዲዮ ሰርቼ ነበረ። ያው ሰምተው ነው። አይ ግን ማለት ነው አይ ዶንት ቲንክ ኢትስ ዘ ራይት ዲሲዥን አሞሪምን በዚህ ሰዓት ማባረር ልክ ነው ብዬ አላስብም። ማለትም አሮን ነው ብቻ አሞሪም ተባሯል። እሺ ዩናይትድ ፋንስ እጅግ የሚያስደነግጥ ዜና ታውቆኝ ነበረ እኮ ይህንን ጥቁሩን ማሊያ ስለብስ የነበረው ሩበን አሞሪም ሳክድ ተደረገ። ከኃላፊነት ተነሳ። ሩበን አሞሪም ከኃላፊነት ተነሳ። አሁኑኑ ነው ፋብሪዞ የዘገበው። እኔ አላቅም ምን ልል እንደምችል። እኔ በዚህ ሰዓት ይህንን ሰው ማባረር ማለት ለዩናይትድ ከድጡ ወደ ማጡ ነው። እኔ አላቅም። እኔ በዚህ ውሳኔ የሚደሰት ዩናይትድ ደጋፊ ስንት ሰው አባረር፣ አሰልጣኝ መጣ፣ ስንት ሰው አባረር። ከፈርጉሰን በኋላ የበረከት አሰልጣኝ አለ ወይ? ስንት ሰው አባረር። ለውጥ መጥቷል ወይ? ወይኔ ዩናይትድ ለውጥ እያሳየ ነበር። አረ እኔ ላብድ ነው። አረ እኔ ማበዴ ነው። አረ ድረሱልኝ ከሳላብድ በፊት። ምንድነው ይሄ? ምንድነው የተፈጠረው? ትዕግስት የሚባል ነገር ያልፈጠረባቸው አመራሮች። ለካ አንቺ ወደሽ አይደለም ትላንትና 18 ወር ቆያለሁ እኔ ማናጀር ነኝ ኮች አይደለሁም ምናምን ብለሽ ምላስ ያበዛሽው። አረ በፈጣሪ ትረስት ዘ ፕሮሰስ የሚባል ነገር የማያምኑ ቆሻሻ ሆዳም አመራሮች እመቤቴን ነው የምላችሁ። አረ በስመ አብ ምን ይባላል? ሻውኒ ምን ይባላል? መግማማት መጠነባባት እኮ ምን ይባላል? መቆሸሽ እኮ ነው። ቆሻሻ ህብረተሰብ ቆሻሻ። እግዚአብሔርን እኔ እንደው ክላቤ ምን ላድርጎሽ? እግዚአብሔርን እንዲያው ጥቺ እንዲያልጥለው ነገር እግዚአብሔር ወይኔ ይፈጥ እንዴት አድርጎን የፈጠራት እንዳለ ቆሻሻ ደርቲ በሙሉ ደርቲ። እኔ እኮ አገር ሰላም ነው ብዬ እኮ ዝም ብዬ ኢንስታግራም ቼክ ምናምን ቆሻሾች እግዚአብሔር አሞኛል። በቃ እያመመኝ ነው፣ አልቻልኩም። ሄደች አሉ ጋራጋራውን ፋሻውን ሄደች አሉ ከጣራው በላይ አይኗ እዛ ላይ መሄዴ ነው እኔ መሰናበቴ ነው። አባረራችሁት። እኛ ሳናጣጥም የዚህን ሰውዬ የእውቀት እንትን ግን አባረራችሁት።
ደግነቱ አይቆጨውም። ገናን ባሰላለፍ ያከበረ ሰው ነው። አሁን ማን ነው እሺ የሚመጣው? ኢንዞ ማሬስካ ማን ነው የሚመጣው? ንገሩኝ። ጃቪ ግን ከባድ ቋጠሮ ነው እውነት። በቃ እዛ አንዱን ልጅ ይቅርታስ ብላችሁት ስንት ነገር ብላችሁ አቢ ግን በጣም ተደማጭነት እንዳለው እያሳየን ነውና አሁን ምንድነው ተስፋችሁሽ? አሁን ቀጣይ ደግሞ ማን ይሄን ሊባል ነው? እስቲ ንገሩን። ለማንኛውም ለእናንተ ራሱ ደስታችሁን አታውቁትም። ደስ ይበላችሁ ደስ ይበላችሁ ምንም የምታውቁት ነገር የለም። አሁን ምንድን ነው የምትባሉት? እኛ ማለት ነው እኛ ተናደናል። እኛ ደስተኛ አይደለንም። እናንተ ግን ሁለት ማንነት እና ያላቅላችሁ ብቻ። ሰበር ዜና ጀመው ሩበን አሞሪም ከማንቸስተር ዩናይትድ ተባረረ። ዛሬም አሁን ሳለ በወጣው ዜና መሰረት ሩበን አሞሪም ከማንቸስተር ዩናይትድ ተባሯል። ጀመው ሁሉም ለማንቸስተር ዩናይትድ ደጋፊ ሼር ያደረጋችሁ የምር ሩበን አሞሪም በድርቅ ነው የሚታወቀው። አሁን ከማንቸስተር ዩናይትድ ተሰናብቷል። በመጨረሻም ቪዲዮ ለማንቸስተር ዩናይትድ ደጋፊ ላኩላቸው። ማንን ልናስፈርም ነው እስካሁን ድረስ ያልታወቀው? አዲስ ነገር ሲኖር እልክላቸው። ቪዲዮ ሼር። አረ ምን አይነት ዜና ነው ግን እየሰማን ያለ ነው? ሩበን አሞሪም የማንቸስተር አሰልጣኝ ትረስት ዘ ፕሮሰስ አሁን በወጣ መረጃ መሰረት ማንቸስተር ዩናይትድ አባረውታል ማለት ነው። እኔ የምር ሩበን አሞሪም በጣም ነበር የሚመቸኝ። ይሄ በቃ ግግም የሚለው ነገር ፎርሜሽን አልቀይርም ምናምን የሚላት ነገር ነው እንጂ ለማንኛውም ምንም ማድረግ አይቻልም። እንግዲህ ተባረዋል። የሚያስጠላው ደግሞ ምንድን ነው? ጭራሽኛ ማናጀር አባረው አዲስ ማናጀር የሚቀጥር ቡድን በተከታታይ ለሁለተኛ ጊዜ ልንገጥም በአዲስ መንፈስ የሚመጣ ቡድን ለእኛ የሚያከብድብን ዊች ሚንስ ማለት ነው ከዩናይትድ አዌይ እንጫወታለን። ቀጣይ ሳምንት ቅዳሜ ቀጣይ ፕሪሚየር ሊግ ጨዋታችን እሱ ነው ማለት ነው። ይሁን እኮ ነው ዩናይትድን ፈርቻ አይደለም፣ ይሰጡናል፣ ይለቁልናል። ባንችላቸው ራሱ ይለቁልናል ከአርሰናል ጋር ስለማይመቻችሁ ማለት ነው። ግቫርዲዮልና ሩበን ዲያዝ ጭራሽ ጥሩ ሁኔታ ላይ አይደሉም። ሁለት ሴንተር ባኮቻችን ልናጣ ነው። ኧረ በስመ አብ። እሺ ተውት። አንደኛው ጋር ኩሳኖቭ አለ፣ አንደኛው ጋር ሳኪና አይሆንም። አትሊስት አንዳቸው መመለስ አለባቸው። አትሊስት ግቫርዲዮል ወይ ዲያዝ በቃ። ኧረ እንግዲህ ሲሪየስ ኢንጁሪ ይመስለኛል። እኔ እውነት በጣም ያስጠላል። ግቫርዲዮል ኤሲኤል ሁላ ሳይሆን አይቀርም እየተባለ ነው። ለማንኛውም ግን እስቲ የሚወጣ መረጃ ካለ ተከትዬ የማደርስላችሁ ይሆናል። ይመቻችሁ። አሞራው ተራራው እንግዲህ ተባለ። በቃ ጀማው እንግዲህ እኔ ተደስቻለሁ፣ አልተደሰትኩም። በቃ እኔ ኖርማል ነኝ፣ እኔ ውሃ ነኝ። በቃ ጣንም የለውም። በቃ ነገር ዋዋሚን ነገር ነው። እንግዲህ ማን ቀጣይ ደግሞ ማን መጥቶ ታክቲኬ ምን እንደኔ እናልን እንግዲህ እኛም ቼላ ሆነናል። አባት አልባ አሰልጣኝ አልባ ከቼላ ጋር ወንድምነት ይመቻችሁ ብቻ ጀማው። እምሰማው እውነት ነው። ሩበን አሞሪም ተባረረ። የአርሰናል ደጋፊ የእግር ኳስ ደጋፊ 19ኙ ክለቦች ሩበን አሞሪም ተባረረ። 15 ቀን ነበርኩ የቀረ 3 ነጥቡን ሳሰጠኝ ወዴት ነው? አሞሪም ተባረረ። አሞራው ተራራው ስንት ደርሰን ተባብለን ደጋፊዎቹ በአሞሪም እርስ በርስ ተጣልተው ሳይጨርሱ ተባረረ። ኧረ አይሆንም። አይማንቼ ምንም አታርፊም። በቃ እረፍት የለሽም። ማን ነው የሚመጣው? ደግሞ እስቲ ማን ነው የሚመጣው? እኔ እኮ አዘን ላይ ለምን ነው የምደሰተው? ይሄ እኮ አዘን ነው በእውነት። ይሄ እኮ ትልቅ አዘን ነው። አሞሪምዬ ወይኔ እኔ ጠንበለ ዲቪዚዮን አይቀረው ምን አይቀረው በየሄደበት እኮ 3 ነጥብ የሚያድል እኮ። ወይኔ ምን አይነት ሩሩ ሰው መሰላችሁ። አይዟችሁ የማንቸስተር ደጋፊዎች። አሁን ደግሞ ይኸውላችሁ እንትን አምጡ። መላጣ ሞክራችኋል? ፀጉር ያለ ራስ ታምጡ ደግሞ ያሳፍራል። ጀማው በጣም ነው የሚያሳፍረው። ሰበር ዜና ሩበን አሞሪም እንግዲህ ከማንቸስተር ዩናይትድ ኃላፊነቱ እንግዲህ መሰናበቱ ኮንፈርም ተደርጓል። እጅግ በጣም ነው የሚያሳፍረው። ጀማው ምን ያድርግ ይሄ ሰውዬ? ምን አድርግ ነው የሚሉት? ቀልድ ነው ጀማው። ወደ ቁም ነገሩ ስናመራ ግን ይህ አሰልጣኝ ምንም ማድረግ አይችልም። ከአቅሙ በላይ የሆነ ነገር ነው የገጠመው።
እጅግ ወሳኝ የሚባሉ ተጫዋቾቹ ወደ አፍሪካ ዋንጫ ቅንተውበታል። ከዛ በተጨማሪ የቡድኑ እስትንፋስ የልብ ትርታ የሆነው ብሩኖ ፈርናንዴዝ ጉዳት ላይ ነው። ታዲያ በዚህ መሀል ሰሞኑን እያመጣው ካለው ውጤት የተሻለ ምን ሊያመጣ ይችላል? ምንም እኮ ሊያመጣ አይችልም። ግን ዩናይትድ ደጋፊዎች ሲሪየስሊ ወስዳችሁ አንድ ማወቅ ያለባችሁ ነገር ትናንትና ከጨዋታው በኋላ በሰጠው ፕሬስ ኮንፈረንስ ላይ ከስፖርቲንግ ዳይሬክተሩ አንስቶ ሙሉ የቡድኑ ሰዎች ማለት ነው ኃላፊነት እንዲወስዱ ጥያቄ አቅርቧል። እኔ ላይ ብቻ የሚተው አይደለም፣ ሁላችንም እንደየስልጣን ተዋረዳችን ኃላፊነት መውሰድ አለብን ብሎ ተናግሮ ነበር ታውቃለህ። እናም ደቂቃም አልፈጀባቸውም ይወላችሁ ለማባረር እሱን። ከዚህ በፊት እኮ በግሪምስቢ ሲሸነፍ ማለት ነው ያላባረሩት የዛኔ የቡድን ባህል ወግ ታሪክ አልጠበቀም ብለው ለቡድኑ ቢያስቡ ኑሮ የዛኔ ያባሩት ነበር። ግን ከዛ በኋላ ተተውት እነሱን እስካልነካ ድረስ ማለት ነው በሰላማዊ መንገድ አስኪደውት እዚህ ጋር ደርሶ ግን ወደ እነሱ ጣት የቀሰረ ቀን አንድ ቀን አላሳደሩት። አንድ ቀን በጣም የሚያሳፍር ለክለቡ የማያስብ ይልቁኑ ማለት ነው ስለራሳቸው ስልጣንና ስለሚያገኙት ገንዘብ የሚያስቡ ብቻ አመራር ያለበት ቡድን ቢሎ ማንቸስተር ዩናይትድ ነው። ይመሬ ነው እላችሁ በጣም ነው ማዝነው። ይህን ሰውዬ በማባረር ምንም አይነት ለውጥ አይመጣም ዩናይትድ ቤት። ግልጹን ስንነጋገር ደግሞ ቅንጣት ያክል ማለት ነው የምረን የተበሳጨው። ሰበር ዜና ሩበን አሞሪም ኦፊሻሊ ሳክ ተደረገ። ማን ምን አይነት ዜና ነው የሰማሁት? ምን አይነት ዜና ነው የሰማሁት? እዲ ዳረን ፍሌቸር ኢንተር ማናጀር ሆኖ ተቀጠረ። ማን እሺ ማንቹሪያን ሳይሆን እሺ ምን ልትሆኑ ነው? ማሬስካ ልታስፈርጉ ነው? በእርግጠኝነት ማናጀር ስለሌለ ነበር ዝም ያሉት እስካሁን ድረስ የታገሱት። ቀይ ተሰጣው ማሬስካ ሊያመጡ በእርግጠኝነት ነው ብላችሁ። አረ ሩበን አሞሪም ተባረረ። ሌላ ትረስ ዘ ፕሮሰስ ማኑ ማንቹሪያንስ። አቤት እኛ ዋንጫ እንበላለን፣ አንቺ አሰልጣኝ እያሞቅሽ ትበያለሽ። አፍኮን የሄዱ ተጫዋቾች ማለት ነው በሱ ፕሮሰስ ተብሎ ምናምን የሄዱ ተጫዋቾች ሲመርጡ የለም አሰልጣኙ። አማድና አምቦይም እዛው ቅሩ ሳልቀልላችሁ ማለት እዛው ቅሩ እዴ ተጫዋቾች ምናምን ነገር ሲስተሙ ተብሎ ተጫዋቾች አስፈረማችሁለት 300 ሚሊዮን አውጣችሁለት። ትረስ ዘ ፕሮሰስ የለም ወፍኖ 3 ዓመት ያለውስ 3 ዓመት ተጠብቃለሁ ያለውስ ምን ይሻላችኋል? ንገሩኝ እስቲ። ማሬስካን ነው የምታመጡት ብያችኋለሁ። ምርጥ ማናጀር ነው ማሬስካ። በዚህ ከዚህኛው ይሻላል። ይሄ ጨለለ የሆነ ሰውዬ ማለት ግን ፕሮሰስ ትረስት ማድረግ ይልመድባችሁ። አዲሶቹን ባለቤቶች ማባረር ጀምሩ። መተው በቃ አለቀላችሁ። ሌላ 10 ማናጀር ታባረራለች በሚቀጥለው 10 ዓመት ዋንጫ ሳበይ ማለት እኛ ዘንድሮ ጀምራለን። ፈጣሪ ልጅነቴን እንዳበላሻው በስተርጅና ደግሞ ልካስ ነው ይላል። አንቺ ትወጪያለሽ እኔ ወርለ ምንድነው ወንድም ጥላ ምንድነው እንዴ? ኮፒ ፔስት ሆነ እንዴ ነገሩ? ማረጋውን ነገር በሙሉ ነው እንዴ የምታረጋው? አቻ ሰውጣቻ ማውጣት፣ ሳሸንፍ ማሸነፍ፣ ሲሸነፍ መሸነፍ። አሁን አሰልጣኝ ታባረራለህ ነገሩ። እኔን እየተከተልክ ገደል እንዳንገባ ጎበዝ። በቃ ይሄን እኮ አይተህ ቀጣይ ሊቨርፑል እንደሚሆን መገመት ቀላል ነው። በቃ ቀላል ነው። እኔ ጥሩ መጥፎ አላቅም። አሞሪም ተባረዋል፣ ከዩናይትድ ጋር ተለያይቷል ይመስለኛል። ያ ከጨዋታው በኋላ የሰጠው ጠንካራ አስተያየት ይመስለኛል ለዚህ የዳረገውና እሱ እስከ ሲዝኑ ማብቂያም እንኳን ቢሆን እስከ ዓመት ከ6 ወር ኮንትራት እንዳለው ይታወቃልና እስከዛም ይቆያል ብለን ብንጠብቅም አሞሪም ሳክድ ምናምን ነገር ማለት ነው ይሰማል። ምንድነው ጉዳዩ? አረ ኬዙ ከባድ ነው። ጥሩ ዜና ይሁን መጥፎ ዜናም አላቅም፣ ግን ክራይሲስ ይመስላል። አንተ ያበደ ስቃይ ውስጥ ነን ነው ማለት አብረን። ሄ ነው ወንድም ጥላ። ወይኔ ይመቻችሁ። ወላሂ እኔም ሳየው ዜናውን አላመንኩም። አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነታቸው ተነስተዋል። what the fuck ላ ኢላሂ። እውነት እንደው አይለፍላችሁ፣ ስቃያችሁ ይብዛ። ከዚህ በኋላም ተሰቃዩ፣ እርር ድብን በሉ የተባለን ደጋፊዎች ብንኖር እኛ ዩናይትድ ደጋፊዎች ነው። ደግሞ በሌላው እኮ አይደለም፣ በራሳችን አመራራችን በሽተኛ፣ ተጫዋቾቻችን በሽተኛ፣ ደጋፊው አልፎ አልፎ በሽተኛ፣ እኛንም ጨምሩ። ብቻ ምን እንደሚሻለን አላውቅም። እኔ አሁን ከዚህ በኋላ የስቃይ ጊዜያችን በደንብ ነው የሚረዝመው። በደንብ ገና ዋና አሰልጣኝ የሚቀጠረው ክረምት ላይ ነው። ክረምት ላይ አዲስ አሰልጣኝ ይቀጠራል። ቢያንስ 1 ዓመት ምናምን እስኪለምድ ሊጉን ተጫዋቾቹ እስኪመጡለት የሚፈልጋቸው ምናምን ተብሎ የሆነ ነገር መልክ ሲሰራ 1 ዓመት ከምናምን ይፈጃል። ተቃጠልን ወገን እንዴ! እኛ እድሜያችን አለቀ። ማንቸስተር ዋንጫ ሳይበላ ምድር አሲዳም፣ አርሰናል እንኳን ቀድሞን ዋንጫ ሊበላ ነው። ሃይ እኔ ምን እንደምላላቅም ብቻ ስቃያችን እናበዙት እነዚህ ሰዎች። የእውነቴን ነው። እዛ አረቡ ገዝቶ ይገላግለን በቃ። ሰበር ዜና የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ መሰናበቱን ፋብሪዚዮ ሮማኖ ዘገበ። እንዲሁም ክለቡ ማንቸስተር ዩናይትድ እና ሩበን አሞሪም መለያየታቸውን ክለቡ በድረገጹ ይፋ አድርጓል። ለማንኛውም ቪዲዮን ኮፒ ሊንክ ሼር እያደረጋችሁ ሪፖስት እያደረጋችሁ
ለዩናይትድ ደጋፊዎች አድርሱልኝ። በጣም አሳዛኝ ዜና ነው። ሩበን አሞሪም ተሰናብቷል። ይመቻችሁ። ሰበር ዜና ማንቸስተር ዩናይትዶች ከ14 ወራት ቆይታ በኋላ ፖርቹጋላዊ አሰልጣኝ ሩበን አሞሪምን ከአሰልጣኝነታቸው አሰናብቷል። አሰልጣኝ ሩበን አሞሪምን ተክቶን በጊዜያዊነት የቀድሞ ተጫዋቻቸው ዳረን ፍሌቸር በአሰልጣኝነት ቡድኑን እንደሚመራው ተገልጿል። ስለ ሩበን አሞሪም አስደንጋጭ የስንብት ዜና እናንተስ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን ስፖርታዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።